إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء، واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أما بعد، فإن أصدق الحديث كتاب الله، وخير الهدي هدي محمد صلى الله عليه وسلم، وشر الأمور محدثاتها، وكل محدثة بدعة، وكل بدعة ضلالة، وكل ضلالة في النار. أجارني الله وإياكم من النار. إخوة الإيمان، حديثنا اليوم سنتحدث عن يوم شديد مخيف سماه الله ذلك اليوم بأسماء متعددة لشدة خوفنا عليه. والله عز وجل سمى هذا اليوم بالقارعة، وسمى ذاك اليوم بيوم الحساب، بيوم الدين، وأسماء متعددة مذكورة في الكتاب وفي سنة النبي المطهر. هذا اليوم بارك الله فيكم تتغير أحوال العالم وتتغير أحوال الناس، فذلك اليوم يوما يجعل الولدان شيبا، وذلك اليوم قد حذرنا الله عز وجل قائلا: يا أيها الناس اتقوا ربكم إن زلزلة الساعة شيء عظيم، يوم ترونها تذهل كل مرضعة عما أرضعت وتضع كل ذات حمل حملها وترى الناس سكارى وما هم بسكارى ولكن عذاب الله شديد. إن شاء الله يزاري خطواتنا رأس بهونو سلزاج تالاكن زجاجة እንድናደር ያችን ታላቅ ቀን እንድንፈራት ቀድመን ስንቅ እንድንይዝ ባሎቻችንን ወደዛች ሀገር እንዳንሻገር የዛን ቀን አስፈሪነት በጣም ከባድ የሆኑ ሁኔታዎችን አላህ ቁርአን ላይ እንዴት እንደገለጻቸው ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም በምን አይነት ሁኔታ እንደገለጻቸው እንመለከታለን። አላሁ ሱብሓነሁ ወተዓላ ይህ ቀን በጣም አስፈሪ ስለሆነ ወተቁ የውመን ቱርጀዑነ ፊህ ኢለላህ አለ። ወተቁ የውመን ያንን ቀን ፍሩ፣ ያንን ቀን ተጠንቀቁ አለ። ያ ቀን ልዩ የሚያደርገው ቱርጀዑነ ፊህ ኢለላህ ወደ አላህ የምትመለሱበት ቀን ነውና። ቁርአን ሙሉ ለሙሉ ወርዶ ለማብቃት ወደ 23 ዓመት ከምናምን ፈጅቶበታል። ከአያዎች የመጨረሻው አያችን ነች ይላሉ። የመጨረሻ የወረደው አያ ወተቁ የውመን ቱርጀዑነ ፊህ ኢለላህ፣ ወደ አላህ የምትመለሱበትን ያንን አስፈሪ ቀን ተጠንቀቁ ይላል። ያ ቀን ማን ነው? ባረከላሁ ፊኩም። ያ ቀን ይህ የተሰካካ ይህ ስርዓት የያዘ ኒዛሙን የያዘ ዓለም እንዳልነበረ ውጥንቅጡ የሚወጣበት ዕለት ነው። ለዛ ነው አላህ ሱብሓነሁ ወተዓላ የውመ ቱበደሉ አልአርዱ ገይረ አልአርድ ወሰማዋት ወበረዙ ሊላሂ አልዋሒድ አልቀሃር። የውመ ቱበደሉ የሚቀየርበት ቀን፣ አልአርዱ ምድር ትቀየራለች፣ ገይረ አልአርድ በሌላ ምድር፣ ወሰማዋት ሰማያትም እንደዚሁ ይቀየራሉ አለ አላህ ሱብሓነሁ ወተዓላ። የዛን ዕለት ይህ ግዙፍ የሆነው ሰማይ ይሰነጣጠቃል፣ ይሰባበራል። ኢዘ ሰማኡ እንፈጠረት ሰማይ በተሰነጣጠቀችበት ዕለት ይላል
ኢዘ ሰማኡ እንሸቀት ሰማይ በተቀደደችበት ዕለት ይላል። ይህ ሰማይ አላህ ስብሓነሁ ወተዓላ ያለምንም ምሰሶ በጣም ሰፊ አድርጎ ዘርግቶ አላህ ስብሓነሁ ወተዓላ ለሰው ልጆች መጣቀሚያ እንዲሆን ለኛ እንደ ጣራ እንዲሆነን አላህ ስብሓነሁ ወተዓላ አደረገው። ይህ የተንጣለለው ሰማይ ዱንያ ላይ ያለን አንድ ቀዳዳ የለውም። አላህ ምን ይላል? ፈርጅዕ አልበሰረ ሀል ተራ ሚን ፍጡር። እስኪ ቀና ብለህ ተመልከት፣ ለሰማይ አንድ የተሰነጠቀ አንድ የተቀደደን ነገር ታገኝለታለህ ይላል። ثم ارجع البصر كرتين ينقلب إليك البصر خاسئا وهو حسير። ደጋግመህ ተመልከት፣ ያው ነው የምታገኝበት ምንም አይነት ጉድለት የለም። በዚህ ልክ ያማረ የተሽሞነሞነ ያሸበረቀው ይህ ሰፊ ሰማይ ይጠቀለላል። እነዚህ ውበት ያላቸው በጣም ግዙፍ የሆኑ ከዋክብትም ይራገፋሉ። ወኢዘ ልከዋኪቡ እንተሰረት ከዋክብቶች አንድ በአንድ ተነጣጥለው ወድቀው የሚረግፉበት ዕለት አለ አላህ ስብሓነሁ ወተዓላ። ይህች የምናውቃት ሙቀት የምትሰጠን ብርሃን የምትሰጠን ለዓለም በአጠቃላይ ብርሃን የሆነችዋም ፀሐይ እንዳልነበረች የምትሆንበት ዕለት ነው። ተራራዎችም ወኢዘ ልጅባሉ ሱይረት ተራራዎች ወተረ ልጅባለ ተሕሰቡሃ ጃሚደተን ወሂየ ተሙሩ መረ ሰሓብ። አላሁ አክበር። እነኚህ ትልልቅ ተራራዎች በጣም ትልልቅ የሆኑ ተራራዎች ምድርን ቆንጥጠው ምድር በእኛ ላይ እንዳትረግብብን ረግጠው የያዙ ተራራዎች የሚሄዱበት ዕለት ነው። ልክ እንደ ዳመና ይነዳሉ አለ አላህ ስብሓነሁ ወተዓላ። ያለት ባረከላሁ ፊኩም በጣም አስፈሪ ቀን፣ በጣም አስፈሪ ቀን ነው። ሚስጥሮቹን ላይ ይፋ የሚሆኑበት ዕለት ነው። የውመ ቱብለ ሰራኢር ሚስጥሮች በአጠቃላይ ይፋ ይሆናሉ። የዛን ዕለት ዛሬ የሚናገረው ምላሳችን ኸይሩንም ሸሩንም የሚለፈልፈው በሰዎች መካከል ወሬ የሚያመላልሰው ሰው ከሰው የሚያጣላው ሰውን የሚያማው የሰው ክብር ላይ የሚረማመደው በተቃራኒ ደግሞ ዚክር የሚያደርገው ቁርአን የሚቀራው ኸይር የምንናገርበት ሸርም የምናወራበት ምላሳችን የሚያዝበት ዕለት ነው። አልየውመ ነኽቲሙ ዐላ አፍዋሂሂም ወቱከሊሙና አይዲሂም ወተሽሀዱ አርጁሉሁም ቢማ ካኑ የክሲቡን። የዛን ዕለት ምላስን አፍን አላህ አሽገዋለሁኝ አለ። ሱብሓነላህ። መላው ሰውነታችን እንዲናገሩ ያደርጋቸዋል። የዛን ዕለት ቆዳችን ይናገራል፣ ጣቶቻችን ይናገራሉ፣ እግራችን ይናገራል። መላው ሰውነታችን አላህ እንዲመሰክር ያደርገዋል። የዛን ዕለት ምድር ከነበረችበት ይዘት ትቀየራለች። ሱብሓነላህ። ወኢዘ ልቁቡሩ ቡዕሲረት ቀብር ምን ትሆናለች? ትገለበጣለች አለ አላህ ስብሓነሁ ወተዓላ። ሱብሓነላህ። ከአባታችን ከአደም ጊዜ ጀምሮ እስከ የውመል ቂያማ ድረስ የተቀበሩ ሰዎች በአጠቃላይ ምድር ስትገለበጥ ውስጧ ላይ ያለውን ሙሉ ታወጣለች ማለት ነው። ያ ሁሉ ጀናዛ ያ ሁሉ ሙታን ይቀሰቀሳል። ባረከላሁ ፊኩም። የዛን ዕለት ወደ አላህ ስብሓነሁ ወተዓላ ወደ ዐርዱል አክበር ወደ ታላቁ ስብሰባ ሁላችንም እንጓዛለን። ነቢዩ ዓለይሂ ሰላቱ ወሰላም ያንን መሽሀድ ያንን ስብሰባ ሁኔታውን ሲገልጹልን ምን አሉ? ኢነኩም ቱሕሸሩነ ኢላ ረቢኩም ሑፋተን ዑራተን ጉርላ አሉ። እናንተ ወደ አላህ ስብሓነሁ ወተዓላ ነገ የውመል ቂያማ ትሰበሰባላችሁ ጫማ ሳትጫሙ አሉ ረሱል ሰለላሁ ዐለይሂ ወሰለም። ልብስ ያለበሳችሁ ሆናችሁ ራቆታችሁን ያልተገረዛችሁ ሆናችሁ አላህ ስብሓነሁ ወተዓላ ቁርአን ላይ ከማ በደእና አወለ ኸልቂን ኑዒዱሁ መጀመሪያ ከእናቱ ሆድ ሲወጣ እንደነበረው እመልሰዋለሁ ይላል አላህ ስብሓነሁ ወተዓላ። በዛ ይዘት እንመለሳለን። ነገ አላህ ፊት እንቀርባለን፣ እንሰበሰባለን። ሱብሓነላህ። የዛን ዕለት ወጃአ ረቡከ ወልመለኩ ሰፈን ሰፋ መላኢካዎችም ሰባት ሶፍ ሰርተው ይመጣሉ። አላሁም ዐዘ ወጀል ይመጣል በሰዎች መካከል ፍርድ ለመስጠት። ነገር ግን ከዛ በፊት ፀሐይ ትቀርባለች አሉ ነቢዩ ዓለይሂ ሰላቱ ወሰላም። ተድኑ ሸምሱ ፀሐይ ትቀርባለች አሉ። ቀድረል ሚል አንድ ማይል ያክል ትቀርባለች። ዘጋቢው ምን አለ? ነቢዩ ዓለይሂ ሰላቱ ወሰላም ሚል ያሉት አንድ ማይል ይሄ ርቀት የሚለካበት ማይል ይሁን
ወይስ የአይን የኩል መኳያ እንጨት ይሁን አላውቅም አሉ። የዛን ያክል ትቀርባለች አሉ። ዛሬ ያለችበት ርቀት ላይ ትንሽ ዝቅ ብትል የሰው ልጆች ተቃጥለው ያልቁ ነበር፣ ፍጥረታት በአጠቃላይ። ሱብሃንአላህ። የዛን ዕለት ፀሐይ በዚህ ልክ ትቀርባለች። ሰዎች እንደየስራቸው ከነሱ ውስጥ የገዛ ላቡ እስከ ቁርጭምጭሚቱ የሚደርስ ሰው አለ፣ እስከ ጉልበቱ የሚደርስ አለ፣ እስከ ወገብ እስከ መታጠቂያው የሚደርስ አለ፣ እስከ አንገቱ ድረስ የሚደርስ አለ። ወሚንሁም መን ዩልጂሙሁ ልዓረቁ ኢልጃማ አሉ ነቢ ዐለይሂ ሰላም። ከሰዎች ውስጥ ደግሞ የገዛ ላቡ በገዛ ላቡ የሚጠመቅ አካል አለ አሉ ነቢ ዐለይሂ ሰላም። ሙሉ ላቡ ይሸፍነዋል ማንነቱን ማለት ነው። ሱብሃንአላህ። የዛን ዕለት ባረከላሁ ፊኩም፣ የዛን ዕለት ጥላ የሌለበት ዕለት ነው። ያ ዕለት ማለት ባረከላሁ ፊኩም የውመ የፊሩ ልመርኡ ሚን አኺህ ወኡሚሂ ወአቢህ ወሳሒበቲሂ ወበኒህ ሊኩሊ እምሪኢን ሚንሁም የውመኢዚን ሸእኑ ዩግኒህ። ወንድም ከወንድም የሚርቅበት፣ አባት ከልጁ፣ ልጅ ከአባቱ፣ ልጅ ከእናቱ የሚርቅበት፣ ከባለቤቱ ከወንድሙ ዛሬ ዘመዴ ናቸው ለእነሱ መስዋዕትነት እከፍልላቸዋለሁ የሚላቸው ሰዎች በአጠቃላይ እርስ በርስ ነፍሲ ነፍሲ እያሉ የሚሮጡበት የሚሸሹበት ዕለት ነው። ባረከላሁ ፊኩም። ያንን ቀን ነው አላህ ፍሩት ያለው። ሱብሃንአላህ። ያንን ቀን ፍሩት። የዛን ዕለት ምድር እንድትናገር አላህ ያደርጋታል። ምድር ትናገራለች። የውመኢዝን ቱሐዲሱ አኽባረሃ ቢአነ ረበከ አውሓ ለሃ። አላህ ተናገሪ ብሎ ስላዘዛት ምድር ትናገራለች የዛን ዕለት። ዛሬ ወንጀል የሰራንበት፣ ዛሬ ሰው ያማንበት፣ ዛሬ ከአላህ ስብሓነሁ ወተዓላ የተዘናጋንበት እያንዳንዱ ምድር ላይ የተከናወኑ እያንዳንዱ ክንውኖችን ትናገራለች። አላህ ይነግራታልና ሱብሓነላህ። በዛ ላይ መላኢካዎች የጻፉት መጽሐፍ አለ፣ ይዘረጋል። ሱብሓነላህ። ወኩለ ኢንሳንን አልዘምናሁ ጣኢረሁ ፊ ዑኑቂህ። ለእያንዳንዱ ሰው የራሱ የሆነ የሥራው መዝገብ አንገቱ ላይ ይጠለቅለታል። እንዲህም ይባላል፣ ኢቅረእ ኪታበከ ከፋ ቢነፍሲከ አልየውመ ዐለይከ ሐሲባ። ይኸው የሠራኸው፣ ይኸው ያደረግከው፣ ይኸው የተናገርከው በራስህ ላይ ፍረድ ይባላል። የሰው ልጅ ራስህን በራስህ ተሳሰብ። ይኸው አላህ ይላል፣ አظለመትከ ልከተበቲ አظለመትከ ልሐፈظቲ። እነኛ ኪራመን ካቲቢን የሆኑት መላኢካዎች ሳትናገር ሳትሰራው የጻፉብህ የበደሉህ ነገር አለን? ይጠይቃል አላህ ስብሓነሁ ወተዓላ። ምንም በደል የሚጽፉት ነገር የለም፣ እያንዳንዱ የሰራ ነው። በዛን ዕለት ይገረማሉ ሰዎች። ማ ሊሃዛል ኪታብ ላ ዩጋዲሩ ሰጊረተን ወላ ከቢረተን ኢላ አሕሷሃ ወወጀዱ ማ ዐሚሉ ሓዲራ ወላ የዝሊሙ ረቡከ አሐዳ። ሱብሓነላህ። ምን አይነት ኪታብ ነው ይላሉ። ላ ዩጋዲሩ ሰጊረተን ወላ ከቢራ፣ ትንሿንም ትልቋንም የማይተው እያንዳንዱን ስራችንን ሐታ ለቀልድ እንኳን የተናገርነው ተጽፎብናል። ምን አይነት ኪታብ ነው ብለው ይተዓጀባሉ። ባረከላሁ ፊኩም። እዛን ዕለት ነፃ ሊያወጣን የሚችለው ዛሬ ዱንያ ላይ የሰራነው መልካም ስራችን ነው። ባረከላሁ ፊኩም። ለዛ ነው ነቢዩ ዓለይሂ ሰላቱ ወሰላም ዩብዐሱ ኩሉ ዐብድን ዐላ ማ ማተ ዐለይህ አው ከማ ቃለ ዐለይሂ ሰለላሁ ዐለይሂ ወሰለም። ነቢ ዓለይሂ ሰላም እያንዳንዱ ሰው ሲሞት በነበረበት አሕዋል ላይ ይቀሰቀሳላል። በሳቸው ጊዜ አንድ የሐጅ ተግባር ሲፈጽም የነበረ ሰሓቢ ከእንስሳው ላይ ወድቆ ይሞታል። ነቢዩ ዓለይሂ ሰላቱ ወሰላም እንዴት መታጠብ እንዳለበት ከነገሯቸው በኋላ ሽቶ እንዳታስነኩት አሉ። ወላ ቱሐኒጡሁ አሉ ነቢ ዓለይሂ ሰላም። ወላ ቱኸሚሩ ወጅሀሁ፣ ፊቱን ራሱን እንዳትሸፍኑት ካሉ በኋላ ነቢዩ ዓለይሂ ሰላቱ ወሰላም ዩብዐሱ የውመል ቂያመቲ ሙለቢያ፣ ነገ የውመል ቂያማ ለበይከ አላሁመ ለበይክ እያለ ይቀሰቀሳል አሉ ነቢ ዓለይሂ ሰላም። የሰው ልጅ በሞተበት ሁኔታ ላይ ነው የሚቀሰቀሰው ማለት ነው። ሱብሓነላህ አልዓዚም። በአላህ መንገድ ላይ ጂሃድ እያደረገ ቆስሎ ሊሆን ይችላል ሰውነቱ፣ ወይ አንገቱ ተመቶ ሊሆን ይችላል። የዛን ዕለት በዛው ሁኔታ ላይ ይቀሰቀሳል። አዲስ ትኩስ ደም እያንጠባጠበ ይቀሰቀሳል አሉ ነቢ ዓለይሂ ሰላም። አለውኑ ለውኑ ደሚ፣ ከለሩ ሲታይ የደም ከለር ነው። ነገር ግን ወሪሑ ሪሑል ሚስክ ይላሉ፣ ሽታው ግን የሚስክ ሽታ ነው። ያ ሁሉ እንግዲህ የመጀመሪያዎቹም የመጨረሻዎቹም ባሉበት ሱብሓነላህ ለአላህ ብሎ ስለቆሰለ ያንን ቁስል አላህ ኸላኢቁ ሁላ እንዲመለከትለት ደሙን እያንጠባጠበ ይቀሰቀሳል።
አጅሩ ከፍ ይልለታል። በተቃራኒው ያ ዒባደላህ በመጥፎ ሁኔታ ላይ የሞተ ሰው በዛው ልክ ነው የሚሞተው። አላህ ይጠብቀን። ኩራት ላይ ሆኖ ሳይቶበት የአላህን ባሮች ዝቅ አድርጎ እየተመለከተ ከኔ በላይ ማንም የለም ብሎ አላህ ዱንያ ስለሰጠው ወይም የሆነ ተክለሰውነት ስለሰጠው ወይም በሆነ ነገር ብቻ ከሰዎች እበልጣለሁኝ ብሎ ስላሰበ በሰዎች ላይ ጀባር ሆኖ ኩራተኛ ሆኖ ሲኩራራ የነበረ አካል ነገ የውመል ቂያማ እንዴት እንደሚቀሰቀስ ነብዩ አለይሂ ሰላቱ ወሰላም የተናገሩት እንዴት ነው? ልክ በጉንዳን መልክ ይቀሰቀሳል። ሱራው ሲታይ ሰው ነው፣ ነገር ግን እንደ ጉንዳን በጉንዳን ሐጅም ተደርጎ ይቀሰቀሳል። ተጣኡሁ ለአቅዳም እግሮች እየረገጡት ማለት ዛሬ ኩራራ ነበር። በተቃራኒው አላህ ሱብሓነሁ ወተዓላ ተዋርዶ በጉንዳን ሐጅም በጉንዳን ሳይዝ እንዲሆን አላህ ያደርገዋል። ሱብሓነላህ። ብቻ የሰው ልጆች ዱንያ ላይ ሲሰሩት በነበረው አህዋል ላይ ይቀሰቀሳሉ ነገ የውመል ቂያማ። ትልቁ ዋስትና ደግሞ አላህ ወላ የዝሊሙ ረቡከ አሐዳ፣ ማንንም አላህ አይበድልም። እኛ መልካም ሰርተን የሰራነው መልካም ስራ ትንሽ ናት ብሎ አይንቅም። የሰራነው ስራ ይብዛም ይነስም አላህ ሱብሓነሁ ወተዓላ መስፈርቱን እስካሟላን ድረስ አላህ ይቀበለናል ማለት ነው። በምድር በላይዋ ላይ መልካም እስከሰራ ድረስ ውስጧ ላይ መጥፎ ነገር አይደረግብንም። ባረከላሁ ፊኩም። በምድር ላይ ስንንቀሳቀስ እስካሳመርን ድረስ ምድር ውስጥ ስንገባ ስንቀበር፣ እንደዚሁም ነገር የውመል ቂያማ ስንቀሰቀስ ምንም አይነት መጥፎ ነገር አይገጥመንም። ነገር ግን ለዛች ዕለት መልካም ዝግጅት እንድናደርግ ነው አላሁ ሱብሓነሁ ወተዓላ ጥሪ የሚያደርግልን። ያችን ቀን ተጠንቀቋት፣ ያችን ቀን ፍሯት። ይህች ቀን ሙሽሪኮች ምንም አይነት ዝግጅት ሳያደርጉ መቼ ነው ብለው ነቢዩ ዓለይሂ ሰላቱ ወሰላምን ያፋጥጧቸው ነበር፣ ኢስቲዕጃል ያደርጉ ነበር። መቼ ነው ቀኑ? ቂያማ መቼ ነው የሚቆመው? ቂያማ ይመጣል፣ የቂያማ ዕለት ትመነዳላችሁ እያልክ ትነግረናለህ። መቼ ነው የሚቀሰቀሰው? የሰው ልጆች መቼ ነው የሚነቁት? መቼ ነው ቂያማ የሚቆመው? እያሉ ነቢዩ ዓለይሂ ሰላቱ ወሰላምን አዛ ያደርጓቸው ነበር። ነገር ግን አላህ ለዚህ ጠቅለል ያለ ምላሽ ሲሰጥ ኢነሁም የረውነሁ በዒደን ወነራሁ ቀሪባ፣ እነሱ ሩቅ አድርገው ይመለከቱታል፣ ነገር ግን እኛ ዘንድ ቅርብ ነው አለ። ወኢነ የውመን ዒንደ ረቢከ ከአልፊ ሰነቲን ሚማ ተዑዱን፣ አላህ ዘንድ አንድ ቀን ማለት እኛ 50 ሺህ ብለን ወይም 1000 ዓመት ብለን እንደምንቆጥረው ነው ማለት ነው አላህ ሱብሓነሁ ወተዓላ ዘንድ። ስለዚህ ቂያማ ይመጣል። ባረከላሁ ፊኩም። ምልክቶች አሉት። የምልክቶቹ አይነት 3 አይነት ናቸው። ተከስተው የሄዱ ያበቁ ምልክቶች አሉ። ለምሳሌ ነብዩ አለይሂ ሰላቱ ወሰላም መላክ የቂያማ ምልክት ነው። ተከስተው ያበቁ እንደዚህ አይነት ምልክቶች አልፈዋል። ተከስተው ደግሞ ቀጣይነት ያላቸው አሁንም የምንመለከታቸው ምልክቶች አሉ። ለምሳሌ ነገ የውመል ቂያማ ወይም የቂያማ ምልክቶች ብለው ነብዩ አለይሂ ሰላም ሲገልጹ ሰዎች የተጣወሉነ ፊል ቡንያን በህንፃ ይፎካከራሉ። እኔ ጂ ፕላስ እንደዚህ፣ እኔ ጂ ፕላስ እንደዚህ እያሉ ይፎካከራሉ። ስለ ጂ ፕላስ ብቻ ያስባሉ። ስለ ጂ ማይነስ ግን አላሰቡ። ስለ ቀብር ጉዳይ አላሰቡ። ስለ ቀብር ጉዳይ አላሳሰባቸውም። ዱንያ መዘውተሪያ ሀገራቸው እስክትመስል ድረስ ሱብሃንአላህ በሐላሉ በሐራሙ ሪባው ውስጥ እየተጨማለቀ እየተበደረ እችን ብቻ ላጠናቀቅ እያለ ስለ ጂ ፕላስ ብቻ የሚያስብበት ሰዎች በህንፃ ይፎካከራሉ አሉ ነብዩ አለይሂ ሰላቱ ወሰላም። እንደዚሁም ደግሞ ፈጃተል መውት ድንገታዊ ሞቶች እንደሚበዙ ነብዩ አለይሂ ሰላም ነግረውናል። በየጊዜው ጠዋት ደውለን ያወራነው ግለሰብ በዛው ስልክ ወይም በሌላ ስልክ ተደውሎ ቀብር እንድትደርስ ተብሎ ይደወልልናል። ባረከላሁ ድንገታዊ ሞቶች ማለት ነው። ሰው ልጅ ሳይታመም ምንም አይነት ህመም ሳይደርስበት ምንም እንከን ሳይገጥመው ድንገት የሚሞትበት ነው። ሌሎችም እንደዚሁ የምናያቸው ምልክቶች አሉ። ሶስተኛው ደግሞ ትልልቅ የምንላቸው የቂያማ ምልክቶች ናቸው። እነኛ ምልክቶች ከመጡ በኋላ ነብዩ አለይሂ ሰላም ሲገልጿቸው ከልኸረዛ ልክ እንደ ሙሰቢሓ አንድ መስመር ላይ እንደታሰረ አንድ ክር ላይ እንደታሰረ ነው አሉ ነብዩ አለይሂ ሰላም። ልክ አንዱን ስንበጠሰው ተከታትሎ እንደሚወድቀው ትልልቅ የቂያማ ምልክቶች ሲመጡ አንዱ ሲያበቃ ሌላው አንዱ ላይ ሌላኛው እያለ ይመጣል። ከዛ በኋላ ቀጥታ ቂያማ ነው የሚቆመው። ባረከላሁ ፊኩም። ነገር ግን ባረከላሁ ፊኩም ቂያማ ሲቆም በሙሉ ማህበረሰብ ላይ የሚቆምበት ጊዜ አለ።
በነፍስ ወከፍ ደግሞ ቂያማ የሚቆምበት ጊዜ አለ ማለት ነው። በነፍስ ወከፍ ቂያማ የሚቆመው መቼ ነው ከተባለ እያንዳንዳችን ሩሃችን ገርገራ ላይ ስትደርስ በምናጣጠርበትና ሰከራተል ሞት ውስጥ ገብተን የት እንደምንወሰድ ልክ እንደ ስክሪን ተገልጦልን ተመልክተን ሩሃችን ከአካላችን የተነጠለ ጊዜ خلاص ስራዎቻችን በአጠቃላይ አብቅተዋል። በነፍስ ወከፍ ቂያማ ቆሟል ማለት ነው። طيب በአጠቃላይ ማህበረሰቡ ላይ የሚመጣውን ቂያማ ነው የምንጠብቀው ማለት ነው። ባረከላሁ ፊኩም። እስከዛ ድረስ ደግሞ ሐያቱን በርዘኽያ አለ፣ የቀብር ህይወት አለ። ያ የቀብር ህይወት ያማረለት አካል ቂያማ ቀን ስጋት አይኖርበትም። ሱብሃንአላህ። የቀብር ህይወቱ የተበላሸበት አካል ቂያማ ላይ የሚጠብቀው ከዛ በላይ አስፈሪ ነገር ስለሆነ ቂያማን እንዳታቆማት እያለ ይማጸናል። ያኛው ደግሞ ቂያማ ከመግባቱ በስተፊት ይህን መልካም ነገር ካገኘው አላህ ቂያማ ቢያቆማት ትልቁን ጀነት እንዲገባ ብሎ ይመኛል። ለዚህ ቀን መልካም ዝግጅት ልናደርግ ይገባናል። ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም ወነፈዐኒ ወኢያኩም ቢማ ፊሂ ሚነል አያቲ ወዚክሪል ሐኪም አቁሉ ቀውሊ ሃዛ ወአስተግፊሩላህ ሊ ወለኩም ولسائر المسلمين من كل ذنب وخطيئة إنه هو الغفور الرحيم والبر الكريم. الحمد لله وكفى والصلاة والسلام على عباده الذين اصطفى. أما بعد فاتقوا الله عباد الله حق التقوى وراقبوه في السر والنجوى فإن أجسادكم على النار لا تقوى. أيها المؤمنون يكاما كان አላህ ሱብሓነሁ ወተዓላ አስፈሪነት ከገለጸባቸው ሁኔታዎች ውስጥ የሰው ልጅ የነበረበት ህይወቱና ማንነቱ የሚቀያየርበት ዕለት መሆኑ በጣም ያሰጋል ማለት ነው። ሰዎች ቀጥ ብለው መጓዝ አቅቷቸው ልክ እንደ ሰካራም ሲንገዳገሉ ያለውን ሁኔታ አላህ ገልጾልናል። ያ አዩሃ ናስ፣ እናንተ የሰው ልጆች ሆይ ኢተቁ ረበኩም፣ ጌታችሁን አላህን ፍሩ። ኢነ ዘልዘለተ ሰዓቲ ሸይኡን ዐዚም፣ የዛች የቂያማ ቀን እንቅጥቃጤ በጣም ከባድ ነው አለ አላህ ሱብሓነሁ ወተዓላ። የውመ ተረውነሃ ተዝሀሉ ኩሉ ሙርዲዐትን ዐማ አርደዐት፣ የምታጠባ ሴት የምታጠባው ልጇን የምትረሳበት ዕለት ነው። ልቧ ዜሮ ይሆናል በድንጋጤ ማለት ነው። ሱብሓነላህ። ወተضع ኩሉ ዛቲ ሐምሊን ሐምለሃ፣ ነፍሰ ጡር የሆነች ሴት ልጇን በምትወልድበት ሰዓት በሞትና በህይወት መካከል ሆና ምን ያክል እንደምታምጥ ምን ያክል እንደምትቸገር ይታወቃል። በምጥ መውለድ አቅቷት ኦፕራሲዮን ትደረጋለች። ውስጥ ላይ ያለው ልጅ መውጣት አቅቶት ማለት ነው። የዛን ዕለት ግን በድንጋጤ ልጇ አፈትልቆ የሚወድቅበት ዕለት ነው። በጣም ከመደንገጧ የተነሳ ማለት ነው። ወተራ ናስ ሱካራ፣ ሰዎችን ስትመለከታቸው የሰከሩ ይመስልሃል ሲንገዳገዱ፣ መሄድ አቅቷቸው ልክ እንደ ሰካራም ይንገዳገዳሉ። ወማ ሁም ቢሱካራ፣ ሰክረው አይደለም በዚህ ልክ የሚንገዳገዱታል። ወላኪነ ዐዛበላሂ ሸዲድ፣ የአላህ ሱብሓነሁ ወተዓላ ከባዱ ቅጣት አስደንግጧቸው በድንጋጤ ነው አለ። የዛን ዕለት ፈከይፈ ተተቁነ ኢን ከፈርቱም የውመን የጅዐሉል ዊልዳነ ሺባ፣ ሕፃናቶች በድንጋጤ ሽበት የሚለብሱበት ዕለት ነው። ባረከላሁ ፊኩም፣ ሰውነታቸው የሚሸብትበት ዕለት ነው። የዛን ዕለት ባረከላሁ ፊኩም ቁሉቡ የውመኢዝን ዋጂፋ አብሳሩሃ ኻሺዓ፣ ልቦች በጣም የሚደነግጡበት አይኖች የሚፈሩበት ከባድ ዕለት ነው። ባረከላሁ ፊኩም። ለዛ ነው ነቢዩ ዓለይሂ ሰላቱ ወሰላም ወደ አላህ በምንቀሰቀስበት ሰዓት ላይ ራቆታችንን ሆነን ያልተገረዝን ሆነን ጫማ ያለበስን ሆነን እንደምንቀሰቀስ ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ እናታችን አይሻ ረዲየላሁ ዐንሃ አኒሳኡ ወሪጃሉ የንظሩ ባዕضሁም ኢላ ባዕድ፣ ወንዶችና ሴቶች ራቆታቸውን ሆነው አንድ ሜዳ ላይ አንዱ ወደ አንዱ ሐፍረተ ገላ እየተመለከተ በዚህ ልክ ነው የሚቀሰቀሱት ብላ ስትጠይቅ ያ አይሻ ሆይ ለይሰ አልአምሩ ከማ ተظኒን፣ ጉዳዩ አንቺ እንደምታስቢው አይደለም። የዛን ዕለት እንኳን የሰውን ዐውረት እንኳን የሰውን ሐፍረተ ገላ ሊመለከት ይቅርና የራሱንም ሐፍረተ ገላ የሚመለከትበት ጊዜ የለውም። በጣም ስጋት ነው፣ በጣም ድንጋጤ ነው። የጀሃነምን መወራጨት ሲመለከቱ ነቢዩ ዓለይሂ ሰላቱ ወሰላም እንደተናገሩት 70,000 ሰንሰለት ይደረግላታል ጀሃነም። 70,000 ሰንሰለት ተደርጎላት በእያንዳንዱ ሰንሰለት 70,000 መላኢካ አላህ ሱብሓነሁ ወተዓላ እንዲይዟት ያደርጋል። በዚህ ልክ ትወራጫለች። ተካዱ ተመየዙ ሚነል ገይዝ፣
ከመበሳጨቷ ከቁልጭቷ የተነሳ ልትበጣጠስ ትቀርባለች አለ ጀሃነም። ጌታዬን ያስቆጡ ባሮች የታሉ ልብላ ትላለች። ያንን ጀሃነም የተመለከተ ሰው እንዴት ነው ልቡ የሚረጋጋው? ባረከላሁ ፊኩም። እንዴትስ አይደነግጥም? የዛን ዕለት ጌታችን አላህ ሱብሓነሁ ወተዓላ ይቆጣል። እንደዚህ አይነት ቁጣ ተቆጥቶ ማያውቅም፣ ለወደፊትም አይቆጣም። ሐዲሱ ሸፋዓ ላይ እንደመጣው እንደተረጋገጠው ማለት ነው። ባረከላሁ ፊኩም። አላህ በዚህ ልክ ተቆጥቶ ፀሐይ በዚህ ልክ ቀርባ ጥላ ሳይኖር የሰው ልጆች የመጀመሪያውም የመጨረሻውም አንድ ሜዳ ላይ ተሰብስበው ያ አላህ በጣም የሚያስፈራ መሽሀድ ነው። ለዛ ነው ዱንያ ላይ የምናደርጋቸው ዒባዳዎች የዛን ቀን እያስታወስን እንድናደርጋቸው። ለምሳሌ የሐጅ ተግባር ከያጣጫው ከዓለም ከተለያዩ ጫፎች እንዲሰበሰብ አላህ አዘዘ። እነዚህ ሰዎች ይመጣሉ፣ ይሰበስባሉ። ይሄ ምንን ያሳያል? ሐሽርን ያሳያል ማለት ነው። ነገ አላህ ፊት ሁሉም እንደሚሰበሰብ ማለት ነው። ይህን እንድናስታውስ ያደርገናል። ከዛስ ዓረፋ ተራራ ላይ ሁሉም ይቆማል። በጣም የደከሙ ሆነው ከላይ የለበሱት ከታች አንድ ሽርጥ ከላይ አንድ ኩታ አድርገው በዛ ሁኔታ ላይ ሀብታሙ ደሃው፣ ባለስልጣኑ ተራው፣ ወፍራሙ ቀጭኑ፣ ረዥሙ አጭሩ፣ ቀዩ ጥቁሩ ሁሉም አንድ ቦታ ላይ ለአላህ ይቆማል። ነገ የውመል ቂያማ ውቁፍ እንዳለ ውቁፍ አልዓረፋ ያስታውሰናል ማለት ነው። ባረከላሁ ፊኩም። ያንን ዕለት ማስታወስ ምናልባት ፀሐዩ ሊመታን ይችላል፣ ሊያልበን ይችላል። ሐጅ ዓረፋ ቦታ ላይ ስንቆም ነገ የውመል ቂያማ በላባችን እንደምንዋጥ በላባቸው የሚዋጡ ሰዎች እንዳሉ አስታውሰን ከዛን ዕለት ፈተና ከዛ ቀን አደጋ እንዲጠብቀን ለዚህች ቀን መልካም ዝግጅት ማድረግ ይኖርብናል። ባረከላሁ ፊኩም። ቂያማ ማለት ጉዳዩ ቀላል አይደለም። ባረከላሁ ፊኩም። አስፈሪ በጣም ከባድ ስለሆነ ነው ቁርአን ውስጥ በተለያዩ ስያሜዎች አላህ ገልጾታል። የተለያዩ ቦታዎች ለዚህች ቀን መልካም ስንቅ እንድንይዝ ያነሳሳናል። ያ አዩሃ الذين آمنوا اتقوا الله እናንተ ያመናችሁ ሰዎች አላህን ፍሩ ተጠንቀቁ። ወልተንظር ነፍሱ ማ ቀደመት ሊገድ ወተቁ ላህ እያንዳንዷ ነፍስ ለነገ ቤቷ ለአኺራ በዛች ላስፈሪ ቀን ምን አይነት ስንቅ እንደያዘ ይመልከት። አሁንም አላህን ፍሩ። ኢነላሃ ኸቢሩን ቢማ ተዕመሉን አላህ በምትሰሩት ነገር ላይ ውስጥ አዋቂ ነው። ቂያማ አለብኝ የሚል አካል እንዴት ወንድሙን ይበድላል? እንዴት ሚስቱን ይበድላል? እንዴት ጎረቤቱን ይበድላል? እንዴት በስሩ ቀጥሮ የሚያሰራቸውን ሰዎች ይበድላል? ነገ የውመል ቂያማ እያንዳንዱ በደለኛ የበደላቸው አካላቶች ዛሬ ከሚወደው መልካም ስራው ሊቀበሉት ይመጣሉ። አኺራ ላይ ማለት ከሰገደው ሰላቱ፣ ካወጣው ገንዘቡ፣ ከሰደቃው፣ ከዘካው፣ ካደረገው ሐጅ፣ ከጾመው ጾም፣ ከሰራው መልካም ስራ ይወሰድበታል። የሰራው መልካም ስራ ዕዳውን መክፈል ካልቻለ ከተበዳዮች ወንጀል ተጭኖ ተቆርጦ ለሱ ይሰጠውና ፈጡሪሐ ፊናር እሳት ውስጥ ይወረወራል። እንዴት በዚህ ልክ ራሱን ያጋልጣል? በደል የሚባል ነገር መራቅ ይኖርብናል። ባረከላሁ ፊኩም። በምንገዛበት በምንሸጥበት ሰዓት ላይ ሐቁን ተናግረን ዛሬ የተወሰነልን አላህ የጻፈልን አንድ ደረቅ ዳቦ ከሆነ ያንን ደረቅ ዳቦ በውሃ በልተን ለነገ ሰላም መዘጋጀት ይኖርብናል። ባረከላሁ ፊኩም። ዛሬ አካውንታችን ላይ መግባቱ አይደለም መታየት ያለበት። ባረከላሁ ፊኩም። እያንዳንዷ ብር እያንዳንዷ ሳንቲም ሚን አይነ እክተሰብተሁ ወፊማ አንፈቅተህ ከየት ያመጣኸው ምን ላይ ነው ያዋልከው እንጠየቃለን። ከዛም ተምታቶ አካውንታችን ሲገባ ጉዳዩ ያለቀ ይመስለናል። ወላሂ አላለቀም፣ ጉዳዩ ጀመረ እንጂ። ባረከላሁ ፊኩም። ስለዚህ ጥንቃቄ እናድርግ። ባረከላሁ ለዚህ ቀን እንዘጋጅ፣ በዒባዳ ላይ እንበርታ፣ ሰዎችን ከመበደል እንጠንቀቅ። ባረከላሁ ፊኩም። በምላሳችን ቢሆን ሰዎችን መንካት የለብንም። طيب ነብዩ አለይሂ ሰላም ምንድን ነው ያሉት? አልሙስሊሙ መን ሰሊመ አልሙስሊሙነ ሚን ሊሳኒሂ ወየዲሂ። ሙስሊም ማለት ሙስሊሞች ከሱ አንደበት የተጠበቁ ናቸው አሉ ነብዩ አለይሂ ሰላም። طيب ሰዎችን በምላሳችን አዛ አንዱን እየለከፍን ሌላውን እየተሳደብን አንዱን እያነወረን በአንዱ ክብር ላይ እየተረማመድን ይህ ተግባር የምንፈጽም ከሆነ አደጋ እስልምናችን ጥያቄ ምልክት ውስጥ ነው የሚገባብን። ባረከላሁ ፊኩም። ለጎረቤቶቻችን እንዴት ነን? ባረከላሁ ፊኩም። ነብዩ አለይሂ ሰላቱ ወሰላም ወላሂ ላ ዩእሚን ወላሂ ላ ዩእሚን ወላሂ ላ ዩእሚን አሉ። ወላሂ አላመነም አሉ 3 ጊዜ። ማን ተባሉ? ሰሃቦቹ ደነገጡ በጣም። ማን ናቸው ያላመኑት ብለው ሲሏቸው ምን አሉ ነብዩ አለይሂ ሰላቱ ወሰላም? መን ላ የእመን ጃሩሁ በዋኢቃ።
ጎረቤቱ ከሱ ተንኮል የማይጠበቅ ስራ ሲወጣ ምን ያደርገኝ ይሆን? ልጆችን ምን ያደርግብኝ ይሆን? ቤቴን ምን ያደርግብኝ ይሆን? በዚህ ልክ ለጎረቤቱ ስጋት የሆነ ሰው ቢሰግድም ቢጾምም መልካም ስራ ቢያበዛም አላመነም አሉ ነብዩ አለይሂ ሰላቱ ወሰላም። በዚህ ልክ ለሰዎች ስጋት መሆን የለብንም። የዛን ዕለት ሰላማዊ እንዲያደርገን ዛሬ እኛ ሰላማዊዎች መሆን አለብን። ባረከላሁ ስራችን፣ ዒባዳችን፣ እንቅስቃሴያችን የተጠበቀ መሆን አለበት። ለዛ ቀን መልካም ዝግጅት እናድርግ። በየትኛውም እንቅስቃሴያችን አላህ ያየኛል። የዛን ዕለት ሚስጥሮች ይወጣሉ። ዛሬ በጨለማ ብደበቅም ዛሬ የተለያዩ ሚስጥር ነገራቶችን አድርጌ ባደርግም ነገው መልቂያማ እያንዳንዱ ሚስጥር ይፋ የሚሆንበት ቀን አላህ ፊት ከማፈር ዛሬውኑ ተርቦ ተጠምቶ ተቸግሮ ዱንያን እንደምንም ብሎ አሳልፎ አኺራን በሰላም ማሳለፍ የተሻለ ነው። አላህ ሱብሓነሁ ወተዓላ ከዛ ቀን ዕለት ፈተና አላህ ይጠብቀን። ዒባደላህ ኢነላህ يأمركم بأمر عظيم أمركم أن تصلوا وتسلموا على من بعثه الله رحمة للعالمين حيث قال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد اللهم بارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد اللهم أعنا على ذكرك وشكرك وحسن عبادتك اللهم أعز الإسلام والمسلمين وانصر عبادك الموحدين وجندك الصالحين اللهم أعن إخواننا المستضعفين في كل مكان اللهم كن لهم عونا ونصيرا اللهم انصرهم نصرا مؤزرا برحمتك يا أرحم الراحمين اللهم اجعلهم مطمئنين في دينهم وإيمانهم وعقيدتهم وتوحيدهم يا أرحم الراحمين اللهم زد لهم تقوى وإيمانا يا أرحم الراحمين ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون اذكروا الله العظيم الجليل يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون.